ለኛው በረከት እንዲሆን አስራት ከሌለ ወንጌል የለም። እኛ ባንሰጥ ወንጌሉ እኮ አይቆምም። የበረከቱ ተካፋይ አንሆንም አይደለም? እና እርግማን እንዳይመጣብን በረከትን እንዳናጣ አንዱ መፈተኛችን አስራት። ይሄን እኮ በድፍረት ያለ መሳቀቅ የምለው መጽሐፉ ስላለ ነው። አስራት የኔ ነው እና በፍጥነት ወደ ጎተራ ያግቡ፣ ሰማያዊን ባልከፍትላችሁ በዚህ ፈትኑኝ። እግዚአብሔር ፈትኑኝ ያለው በአስራት ብቻ ነው። ታውቃላችሁ? ሰማይን ባልከፍት እምቢ ካልክ ኮኩባና ደጎቢያ ነው ምልክብህ አይደለም? ነቀዝና አንበጣ ልክብሃለሁ። 4 ጄኔራሎች ይባላሉ። ምንድነው አንበጣ? ጫማ ትገዛለህ፣ ስታረገው ይቀደዳል። ሞባይል ገዛ፣ ሌባ ይመነትፋል። አንበጣ እኮ ይሄ ነው። ምን ታረጋዋለህ? ይሄን ኮኩባ ማጥፊያው መድኃኒቱ አንድ ነው፣ አስራት ይባላል። ስለዚህ ከቤት ክራይ ከልጅ ትምህርት ቤት ቀድመ መጀመሪያ እንዳትፈተን አንዳንዱ የሚመጣ ወር እሰጣለሁ ይላል። እንዴ ካህኑ እስከዛ ምን ይብላ? አየ ምን በለው አናጣም። በእውነት ወንጌል በምን ይስፋፋ? የቤት ክራይ በምን ይከፈል? ወንጌል መቆም የለበትም እኮ አይደለም? ትንቢት ውስጥ በእናቴ ሐዘን ሞት እንኳን አስራትን አልተጠቀምኩም የምትል ሴት አለች ተጽፋለች። እናቷ ሞታ ገንዘቡን የአስራትን አልነካውም ብላ በጣም ትገረማላችሁ። እንደዚህ ባንከፍል ምንም አንሆንም፣ ሲኦል እንኳን አንገባም። ግን እግዚአብሔር ይታዘበናል በእውነት። እና ትዝ ይላችኋል ያቺ የሎሚ ታሪክ የደሴዋ እዚህ ያሉ ቄስ ነው የተናገሩት። እና ሰውየው ሀብታም ናቸው፣ ልጃቸው ዲግሪ ያዘች፣ ግን ስራ አጣች። አንድ ባለጠጋ ጓደኛቸውን ማስታወቂያ አውጣ እኔ ነኝ የምከፍላት ግን እንዳትነግራት። በልጅቱ ትምህርት ትይዩ ማስታወቂያ ወጣ፣ ስራ ተቀጠረች ማለት ነው። ደሞዝ የሚከፍላት አባቷ ነው በጓደኛዋ በኩል፣ እሷ አታውቅም። 10,000 ብር ክፈላት፣ 10,000 ብር ይከፍላታል። ስታጉረመርም አባትየው ይሰማል። 5,000 ጨምርላት፣ 15,000 ሆኖልሻል ይላል። የሚከፍለው አባትየው ነው፣ እሷ ግን አታውቅም። ቀጣሪዋ ነው የሚመስላት። ግን አባትየዋ ሲታዘቧት ሰማሁ አሉ ቄሱ። ይህን ሁሉ ገንዘብ እየሰጠዋት አንድ ቀን ብርቱካን ገዝታ አታውቅም። ሁልጊዜ ሙዝ እንኳን ገዝታ አታውቅም። እኔው እየከፈልኳት ሲል ሰምቻለሁ። ነው ለእግዚአብሔር ትንሽ ብርቱካን ለቸርች ማምጣት ግድ ነው። 9 እኮ እናንተ ነው፣ አንዷ ግድ ነው። እሱ እየሰጠን እሱ እየጨመረልን ጤና የሰጠን አምላክ የተባረከ ይሁን። በእውነት ይሄን ለወቀሳችሁ አይደለም። ሽማግሌዎች ሲነግሩኝ በባንክ የተቀመጠው ያለን ብርና እድሜያችን በጣም አይስተካከል፣ ብዙ ብር እንዳለን ይነግሩኛል። እኔ ባላቀም እና ይሄን አመት ውዳሴ ሪፖርት ስታረግልን እጥፍ ነው ያደገው አለች። በጣም በእውነት ባረኳችሁ። ይሄን ለማለት ለመውቀስ ሳይሆን ግን ወገባችን ታጥቀን ለመጨመር ታማኞች በዛው እንድንቀጥል ምናልባት በዚህ ማሳሰቢያ ለመስጠት ነው። እንግዲህ እውነተኛ ባለጠጋ መለኪያው ምንድነው ነው? ዛሬ የተማርነው ባለ ሀብት ብዛት አትለካም፣ ያለ ሀብት ብዛትም የተባረክ መሆኑን አይገልጥም። እኔ ቼክ ማረገው በተሰጠህ ነገር ለሰው ልጆችና ለወንጌል ምን ያህል ዋጋ ከፍለሃል ብዬ ነው። ሰማይ የሚያውቀው እሱን ነው። የሰማይ አካውንት የሚመዘግበው እሱን ነው። ሰው ላይ የዘራው ወንጌል ላይ የዘራው 100 እጥፍ በምድር በሰማይም የዘላለም ሕይወት ውስጥ ይገለጣል። እግዚአብሔር እውነተኛ ባለጠጋ ያርገን። እንጸልያለን።